ማድረግ አለበት። እቺ ልጅ ወደ ሀገር አትሄድም። ወደ ላይ ያለው ህፃን ልጅ ሊሴ ኤምባሲ አውቶ ሰጥቶ የኛ ኤምባሲ እዛ ያለው ኮንስላ ለዛ ለተወለደው ልጅ ሊሴ ኤምባሲ ሰጥቶ ወደ ሀገር ካሰፈረው ይሄ ትልቅ ወንጀል ነው። በነገራችን ላይ ይሄ ልጅ መጣራት አለበት የማን ልጅ እንደሆነ። ዛሬ እዛ ቤቷ አስቀምጣ አይ ልጁን አርግሽ የመጥች ልጅ እኮ ምንም ነገር ማድረግ እንደዚህ እየተቀጠቀጠች እኮ ነው የምታወራው ልጅቷ። እነሱ በፈለጉት ካሜራ ይቀርጻቸዋል፣ በፈለጉት ሚዲያ ላይ ይለቋታል። አዎ እቺ ኪያ ተብየውም የዚች ሳምሪ ተቢ ተባባሪ ናት። እሷ ናት አይደለ ሆዷን ገልጻ ስትቀርጻት የነበረው። ሴት ልጅ ናት። ነገች ልጅ እኮ ታገባለች፣ ትወልዳለች። እንዴት ነው አካሏን ገልጻ የምታሳየው? ሚዲያ ላይ ወጣ ቪዲዮ ቀርጻ የምትለቅባት? ይኸው ተመልከቱ፣ ሆዷ አልተቀደደም፣ በኖርማል ነው የወለደችው እያለች ገልጻ እያሳያቻት ነበር። ሴት ልጅ ናት። እንዴት ይደረጋል? ማን ነው እህቱ ሚስቱ ወጣ ሚዲያ ላይ እንደዚህ አካሏ እየታየ ቪዲዮ አለ። በቪዲዮ የለቀቀችው ቺኪያ ተብየው ናት አይደለ እንዴ? እነዚህ ግለሰቦች ኤምባሲው እኔ እስከዛሬ ድረስ እየጠበቅኩ ነው መልስ ከናንተ ኮንሰላዎች እንደምትሰሙኝ እንደምትከታተሉኝ አውቃለሁ። እነዚህ ግለሰቦችን አቅርባችሁ መጠየቅ አለባችሁ። ለምንድን ነው እቺ ልጅን ቀርጻ ሂዳ ቤቷ ድረስ ቀርጻ ሆዷ ቀርጻ ወጣ ቤጇ ላይ የምትለቀው? ለምንድን ነው ለሷስ ትኬት ቆርጦ ሊያሳፍሯት የፈለጉት? ለምን? ዛሬ አንዷ ከነሱ ውስጥ ባሏ ባለስልጣን ስለሆነ በእህቶቻችን ላይ እንደፈለጉ መጫወት ይችላሉ? እቺ ልጅ ከማን ነው ያረገዘችው? ብዙ ነገር እየሰማን ነው። ቤይሩት ላይ አሁን መንግስት የለም፣ ህግ የለም። ኤምባሲ ግን አለን፣ ኮንስላ አለን፣ የተቀመጠ ኮንስላ አለን፣ ኃላፊነት አለበት። እኛ ብዙ ነገር አሁንም ዝም ብለናል። ብዙ ነገር እናጣራለን። ሲደርሰን ደግሞ እነዚህ ግለሰቦችን እናጋልጣለን። ለምን? እህቶቻችን እንዲጠነቀቁ፣ ከነዚህ ግለሰቦች እንዲጠነቀቁ። እህቶቻችን እያወጡ ከስራ እያወጡ ሌላ ስራ እናስገባቸዋለን እያሉ እህቶቻችንን ለማንም ለአረብ እየሸጡብን ነው ያሉት። አዎ እነሱ አረብ አግብተው ይኑሩ፣ እኛ ችግር የለብንም። የፈለገችውን አግብታ መኖር መብቷ ነው። ግን እህቶቻችን እንደነሱ ከማንም አረብ ጋር በየቦታው አልጋ ላይ መተኛት የለባቸውም። እነዚህ ሰዎች ደግሞ በቅርብ ቀን እናጋልጣቸዋለን። ከነ ድምፅ ከነ መረጃው ታያላችሁ። ስነ ስርዓት ያዙ። ልጅ ገና ህፃን ልጅ ናት። ከሀገር ቤት አርግዛ ነው የመጣችው። አርግዛ አልመጣችም። ለምንድን ነው? እኔ እኮ መረጃ አለኝ። አረቡ የተናገረው እዚህ ሚዲያ ላይ ከ1000 ሰው በላይ ቁጭ ብሎ የተናገረው መረጃ አለኝ። የላከችኝ እቺ ልጅ ያመጣሁት ከሳምሪ ቤት ነው ያመጣቻት እሷ ናት ብሎ የተናገረው መረጃ አለኝ። በንጋታው እናንተ አረቡን ደውላችሁ ጮኸችበት። እንዴት ሚዲያ ላይ ታቀርበኛለህ? እንደዛ ስናገር ከፍያለሁ ለልጅቷ ብለዋል። ለልጅቷ ገንዘብ ከፍዬ ነው ያመጣኋት ብለዋል። ሲናገር እዚሁ ላይፍ ላይ ያውሉ ሰው ሰምቶታል። እኔ ሪኮርዶ አለኝ ማስረጃ። ለኤምባሲ ምልካለሁ፣ ለኮንሰላም ለሚገባው ሰው። አዎ ጉዳዩን ወደዚህ ላመጡት ሰዎች ደግሞ እየደወላችሁ አታስፈራሩት። እናንተ ሙቤ ጋር ጉዳዩን ወሰዳችሁ እያላችሁ እነሱ የምታስፈራሯቸው። አዎ አመጡት እኔ ጋር ጉዳዩን። እኔ ጋርም ጉዳዩ ስለመጣ ነው። እነዚህ ኪያ ተብየውና ሳምሪ ተብየው ቀርቦ የተጠየቁት ኮንሰላ አቅርቦ የጠየቃቸው ለዛ ነው። እኔ ጋር ስለመጡ ነው። እንዲጠየቁ ያደረኩትም እኔ ነኝ። ለምን? ማን ናቸው? እቺ ኪያ ተብየው እኔ እኮ ለብቻዬ መንግስት ነኝ አለች። ኧረ እባክሽ ተባለ እንዴ? መንግስት ነሽ? እናያለን አንቺ መንግስትነትሽ ማን እንደሆንሽ ደግሞ። ቆይ ጠብቂ። ገና ያንቺን ጉዳይ ገና ስንት ጉዳይ አለ ያንቺ ነገር። በቀጣይ የምትሰሚት ያለሽ። አዎ ደፋር ነሽ፣ በጣም ደፋር ነሽ። ወጥሽ የተናገርሽው ነገር ብዙ ዋጋ ያስከፍልሻል። እመኒ፣ ይሄን ነው የምልሽ። እንግዲህ ይሄን ይመስላል። እኔ እዚህ ጉዳይ ላይ ልናገር አልፈለኩም ነበረ ሲፋን፣ እውነት ለመናገር ትክክለኛ ብዙ ነገር ይዤ ስለነዚህ ሰዎች በደንብ መናገር አለብን። በደንብ ያ እንደዚህ ሙቤ በዚህ ከተው ነው ሌላ ስንት ልጆች ገና ይበደላል። አዎ ወላሂ ያ እንዲህ መሆንም የለበትም። ሀገሪቷ ላይ ጦርነት አለና መንግስት የለም ብለው በቶቻችን ይጫወታሉ። በቃ አንቺ ዛሬ አንድ ሊብናን ያገባሽና መንግስት ነሽ? ኧረ እባክሽ ተባለ እንዴ? እናያለን። ነገ እኮ አንቺ ሀገርሽ ትገቢያለሽ። ማንነትሽን እዚህ እንናገራለን። ፎቶ ለጥፈን እኔ እሰራላችኋለሁ ቪዲዮ
በደንብ አድርጌ እሰራላችኋለሁ። ከነ ምናምናቸው ከነ ማስረጃቸው ዓለም እንዲያውቃቸው አደርጋለሁ። እኔ ዓለም እመኒኝ፣ ለተናገርሽው ነገር ወጥተሽ ይቅርታ ትጠይቀታለሽ። ዓለም እንዲያይሽ አደርጋለሁ። ምን አለበኝ? ያኔ ታያለሽ፣ ይቆጭሻል። ለምን አቁሙ፣ እንደዚህ አይነት ነገር አቁሙ። በሰው ሰርተሽ ቢ በሰው ገላ አትነግጂ። አንቺ መነገር ከፈለሽ የራስሽን ገላ ነግጂ። ያስወጣችሁ ሌላ ነገር አታሰሯቸው። ይጮባቸዋል። በቃ አይ እንደዚህ ምን ወላሂ አሳፋሪ። ለማንኛውም አፉ በሉኝ፣ ይቅርታ አድርጉልኝ። ትንሽ ኢሞሽን ኮንኩ። ብዙ ነገር አንዳንድ ነገሮች በጣም ነው የሚያሳዝነው። ያጀባ በጣም ያሳዝናል፣ ያሳፍራል። ሼም ነው። እንዴት የሀገርሽን ዜጋ ወስደሽ ለማንም ትሰጫለሽ? አንድ ኢትዮጵያ የሆነችን እህትሽን አሳልፈሽ ሌላ እንዴት ትሰጫለሽ? ሌላ እንዲጫወትባት እንዴት ታደርጊያለሽ? እንዴት ትጨክኛለሽ በእህትሽ ላይ? ሐራም ያናስ ሐራም። የሰው ልጅ እንዴት እኔ አሁን ሲቫን እዚህ እኔ ጋር ነው ያለችው። እንዴት እሷ ላይ እኔ እጨክናለሁ? እንዴት እኔ ካልደረስኩለት ማን ይደርስላታል? ዜኑ እዚህ ነው ያለው። እኔ የሆነ ነገር ከጎኔ ካልቆመ ማን ከጎኑ ይቆመለታል? ግን እዛ እያየን ያለውን ሊብናን ላይ የራሳችን ዜጋ እህቶቻችን እየሸጠው እየተጫወቱባቸው ነው። ወላሂ በጣም ነው የሚያሳዝነው። ይሄ ደግሞ እዚህ ጉዳይ ላይ እነዚህ ግለሰቦችን መረጃ ሰብስበን ለኮንስላው እንሰጣለን። እነዚህን አቅርቦ መጠየቅ አለበት። እነዚህ ግለሰቦች መጠየቅ አለበት። እንዴ እኛ እኮ እኔ እኮ እዚህ ለራሴ መንግስት ነኝ አለች፣ አምባሳደር ነኝ አለች። ወታ ደፍራ እጅግ ያጠበየው እኔ እኮ አምባሳደር ነኝ አለች። ማናት እሷ አምባሳደር ነኝ ብላ እንደዚህ ራሷን ደረቷን ከፍታ የምትናገረው? እኔ ገና ፎቶሽን ምናምን አልለጥፍም። እኔ በወሬ ብቻ አይደለም በተግባር ነው ማሳየሽ። ተጠንቀቂ። አምባሳደር ነሽ አይደለም? አምባሳደርም እንደሆነ ደግሞ እኔ ያሳይሻለሁ። እመኒ። ይህን ይመስላል እንግዲህ ሲማን፣ ከዚህ በላይ ምለው የለኝም። እሺ ሙቤዬ በጣም አመሰግናለሁ። ኢንሻአላህ በነገራችን ላይ አንድ ነገር እጨምራለሁ። በነገራችን ላይ እቺ ኪያ ተብዬዋ ያቺኛዋ ሳምሪ ተብዬዋ እቺ ልጅ አንድ ነገር ትሆን ከሁለታችሁ ጭንቅላትን ያልወርድም። እኔ ሙቤ የፈለገ ዋጋ ያስከፍለኛል። እቺ ልጅን አንድ ነገር ትሁን፣ ነገ ደግሞ ከእናንተ እጅ ወጥታ እኛ እጅ ትገባለች። እዚህ አምጥቼ እኔ የምጠይቃትን ጥያቄ እጠይቃለሁ። አንድ ነገር አድርጓት እቺ ልጅን። አሁን እናንተ እጅ ስር ነው ያለችው አይደል? ለምን ከፊሏ የሳምሪ ተብዬው ነው፣ አረቡም ተናግሯል። ስለዚህ ዛሬ እኔ እንደዚህ ነኝ ብለሽ አንድ ነገር አድርጊያት እቺ ልጅን፣ አንድ ነገር አድርጊያት። አንቺማ እኮ ሰው ብትሆኚ እቺ ልጅ እኮ እርጉዝ ናት። እርጉዝ ሁና እንደዚህ ቆማ ኢንተርቪው አታረጋትም ነበር። ተመልከቱ፣ አራስ ናት። አራስ ሁና ቪዲዮ ሲቀርጻት እንደዚህ ቆማለች ልጅቷ። አራስ ናት እኮ። ቁጭ በይ፣ ልጆቹ እኮ አራስ ናት፣ ምግብ እናምጣላት፣ እንደዚህ ናት፣ ማንም አያትም ማንም አይነካትም ያለች አራስ ሁና እንዴት እንደምታረጋት እንክብካቤውማ እያየን ነው፣ እንዴት እንደምትከበከቢያት በቪዲዮ ላይ ማለት ነው። በዚህ ጉዳይ ላይ እኔ ኮንሰላዎች ማከብራችሁ ሰዎች አላችሁ፣ እዛ ውስጥ ምሰሩ፣ አላህ እድሜና ጤና ይስጣችሁ። እህቶችም እዛ ምሰሩ በጣም ጥሩ ሰዎች አላችሁ። እስካሁን ድረስ እየተባበራችሁን ነው። ግን በዚህ ጉዳይ ላይ በደንብ መሰራት አለበት። ወሬ ብቻ ሆኖ እንዳይቀር። ሙቤ ጉዳዩ ወደ ህግ ቀርቧል። አዲስ ነገር ሲኖር እናሳውቃለን ብላችሁኛል። እኔ ዝም ብያለሁ። በቃ ጉዳዩ እናንተ እጅ ስለገባ ዝም ብያለሁ። የምትፈልጉትን ኢንፎርሜሽን ሁሉ ሰጥቻለሁ። ስለዚህ እነዚህ ሰዎች እስካሁን ድረስ እንግዲህ እንደፈለጉ ልጅቷን ይዘዋታል። እቺ ልጅን ኮንስላ ጠርቶ እንዲያናግራት እንፈልጋለን። ለምንድን ነው እስካሁን ድረስ ያልመጣችሁ? ለምን አትጠየቅም? ኮሚኒቲዎቹ አይ ሙቤ እኛ በቃ ካሁን በኋላ ይኸው ኤምባሲ ነው ያለ ነው፣ ልጅቷን ጉዳዩን
ለኮንስል አስረክበናል አሉኝ። በዚህ ጉዳይ ላይ ሲሰሩ የነበረች አንድ እህታችን ነበረች። ስለዚህ ጉዳዩ እናንተ ጋር ከመጣ የዚች ልጅ ጉዳይ በስነ ስርዓት ተከታትላችሁ ጉዳዩን ጨርሱልን። እዛ ጋር ሌላ ቦታ እየተከፈተ ብዙ ነገር እየተናገሩ ነው። ኮንስላው እንደዚህ እኛ ኮንስላው እየሰራ ነው። መልእክቱን አስተላልፈናል። ጉዳዩ እናንተ ገና ያለው ጉዳዩን ጨርሱልን። እቺ ልጅን አምጥታችሁ ጠይቋት፣ እናንተ እጅ አስገቧት። በቃ እንጂ እንደዛ እንደፈለጉ እህቶቻችን ላይ ከማንም ጋር እያስረገዙብን እዛ እንዴ ልትሰራ ነው እኮ እቺ ልጅ የመጣችሁ እንጂ ልትወልድ አይደለም እንዴ? አይደል መሰለኝ። እኔ ማንኛ እህቶቻችን ሲወጡ ከሀገር ሲወጡ የተሰደዱት ከማንም እንትን ለማርገዝ አይደለም እንዴ? አረቡ እኮ ተናግሯል ያለውን ቅሳ እኔ እዚህ ጋር ተናግሯል። በንጋታው እኮ ላይቭ ላይ እንደነበር አላወቀም። አበደ ነገሩት። ሳምሪ ተብዬው ደውላ ነገረችው። ትናንትና ትልቅ ወንጅ ተናገረ እኮ በቃ ተናገረ፣ አወጣው። ልጅቷን እኔ ብር ከፍዬ ነው ያመጣዋት። አዎ ትተኛ ነበር አጠገብህ? አዎ ትፈራ ነበር። ስለምትፈራ አጠገቤ ተኛ ነበር። ለምንድን ነው እንደዚህ አቅፋት ወጥቶ የተነሳው? እኔ እኮ እንደ ሰራተኛ አይደለም ማየት እያለ ነበር የተናገረው። ጠቅላላ በቪዲዮ እዚህ አለ፣ በቪዲዮ አለ ማስረጃ እዛ ላይ ተናግሯል። ያመጣዋት ከሳምሪ ቤት ነው ብሏል። ስለዚህ አንቺ ነሽ ወስደሽ ለሱ የሰጠሽው መረጃ አለ። እሱም ይጠየቃል። እሱንም ደውለው አናግረውታል። አንቺም ተጠይቀሻል። ልጅቷን ደግሞ አንድ ነገር አድርጋት። በአንቺ በባልሽ ውክልና ስር ብትሆንም ምንም ነገር ማድረግ እሷ መቻት። ለምን ጉዳዩ ወደ ህግ ሄደዋል። እዚህ ብቻ ሳይሆን ኢትዮጵያ ላይ ሰራተኞች ማህበርንም አስተላልፈናል። የአንቺን ታሪክ ደግሞ ነገ እኮ ሀገር መግባትሽ አይቀርም። ዛሬ አንቺ ባሌ አረብ ነውና እያልሽ እህቶቻችን ላይ እንደዚህ የምትጫወችባቸው ማንሽ አንቺ? እኔ እስካሁን ድረስ ፎቶሽን አልለጠፍኩም። በነገራችን ላይ ብፈልግ ለጥፌ እንደፈለኩ ስለ አንቺ እነግርሻለሁ። ግን መረጃ እየሰበሰብኩ ነው። ዌት ይሄ ነው እኔ የምለው። ኪያ ከዚህ በላይ ምን ማለት ነው? እና ካሁን በኋላ እነዚህ ልጆችን እነ ሲቫንን እነ ሄለንን አንድ ነገር ትናገሩ ነው ወይ ብዬሻለሁ። ለምንድን ነው ሙቤ ጋር ወስዳችሁ ብላችሁ እነሱን መታችሁ የምትሰድቧቸው? ምንም አላረጉም። ጉዳዩን ወደ እኔ ያመጡት እኔ ለሚገባው አካል አስተላለፍኩኝ አይደል? ለዚህ ነው አንቺም ኤምባሲ ተጠርተሽ የተጠየቅሽው፣ አንቺም ያችኛውም። ያው በቀጣይ ደግሞ ብዙ ገና የሚጠሩ ሰዎች አሉ። በነገራችን ላይ ከሸፈባችኋ አይደል? ከሸፈባችሁ። እስከ ዛሬ እንደፈለጋችሁ ነበር የምትጨማለቁት። ወጥ ስትረግጡ ማንም አልተናገራችሁም አይደል? ተጠንቀቂ ነው የምልሽ። ይህን ነው የሚለው ሲቫን ቤቷን ከፍታ ድንገት ወይ አንድ 10 ሰው 30 ሰው ይዛ ልታወራ ትችላለች። እዚህ ጋር ግን በርካታ ሰዎች አንቺን ጉድ እየሰሙልሽ ነው፣ ወደሽም ጠላሽም። እኔ ከገባው ጀምሮ እስካሁን ድረስ 26,000 ሰው ላይፌን ተከታትሎታል። እሺ ማወራ ደግሞ ዝም ብዬ እንዳልሆነ በተግባር አሳይሻለሁ። 26,000 ሰው ገብቶ ላይፌን ተከታትሎታል። እስከ 100,000 ሰው አንዳንድም ይገባል። እና ጉዳችሁን ገና እናጋልጣለን። ተመልከች። እስኪወጣላችሁ ሀብታም ሰዎች አላችሁና የእህቶቻችሁ ህመም የሚያማችሁ የእህቶቻችሁ ችግር ነገ በእኔም ሊደርስ ይችላል ብላችሁ ጊዜያችሁን ሰጥታችሁ ቁጭ ብላችሁ ታብታብ ያላችሁን በግፍ በኮፕ ሊንክ በሼራችሁ የምትተባበሩት አላህ ሱብሃነሁ ወተዓላ ይጠብቃችሁ። አንዳንድ ጊዜ ደግሞ እውቅና ለማግኘት ብሎ ደግሞ በእህቶቻቸው የሚነግዱ ሰዎች ጥሩ አይደለም። አሁን እንደዚህ ቆይ አንቺን አረግሻለሁ፣ ቆይ አንቺ እንደዚህ እንዴ፣ ቆይ እንደዚህ አረግሻለሁ፣ አንቺም እኮ እዛ ላይ እዚህ ነው ያለሽው በይሩት። እህቶቻችን ያስፈሩ ሙቤ ጋር እንዴት ትሄዳላችሁ ብለው እነሱ ላይ እኔ እኮ አምባሳደር ያሳይሻለሁ። ምን አምባሳደር? ዘላለም እኮ እዛ ጋር አትኖርም። አንድ ነጭን አገባች። ነገ ወዲያ ምን እንደሚሆን አታውቅም። እና ሀገሩ ላይ ችግር ቢሆን እኮ ወደዛ መመለሰው አይቀርም። ብዙዎችን አይተናል ሙቤ
ወላሂ ላዝም ከኔ ውጪ ሰው የለም እያሉ ማለት ነው። መጨረሻ ላይ ምን እንደሆኑ ብዙዎችን አይተናል። መልሶ ደግሞ ትላንትና ሲራገጡ ነበር እርዱን ብሎ ወደኛ